አረ ደህና ነኝ። አንተም ባይጥልልኝ ማኖሮ አንቺ ልጅ ነው ያጅል ፍቅረኛሽ እየደወለና ተረጋጋ። እንደ ጫማ ይላሳከ ወይ አንቺ ልጅ እንደምን ባረጋሽ ነው የሚሻለኝ? እሺ በቃ ትንሽ ታገሽኝ። የራስሽ ጉዳይ በእናትሽ ነው። ያልወጣ ልጅ እየጠበቀኝ ነው። ልታፈቅሪ እኮ ነው መስመስ እንደዚህ ስትጨነቂለት። የኔ አባት ከኪሱ ደግነት እኮ ነው ፍቅር ያዘኝ። አረ በይ እኔ ውጪ ነኝ። እሺ ወይኔ አይዞሽ። በጣም አመሰግናለሁ። እሺ በጣም ተጎዳሽ እንዴ? አረ ደህና ነኝ። አንተም ባይጥልልኝ ማኖሮ አንቺ ልጅ ነው ያጅል ፍቅረኛሽ እየደወለና በቃ ጓደኛሽ ከመጣችልሽ እኔ ልሂድ። አረ እህቴ ነች። ሶሪ እኔ ልሂድ። ኤኒዌይስ ሚጋን እባላለሁ። ኒቪን እባላለሁ። ሲል አምላክ እባላለሁ። ስም ደስ ይላል። አመሰግናለሁ። በቃ መልካም ቀን። እኔ ልሂድ። አንቺ ተመታሽ? ዛሬ ሞቀሽ ወደቅሻ? አዎ ይሄንን በተራው ግሬ ስር ነው የምጥለው። እና ምን ታዲያ መነድሽ? እኔ ሚጋንም ማንም ሰው ቀለል አድርጎ እንደኛ አልፈልግም። እሺ ሆ በኔ ንድረፈደ ይገሻ ነበር እንዴ? ማን እንደሆነ ካሳየዋለሁ። ቆይ አረኒ እዚህ ተጎልተሽልኛላ። አረ ማሚ ዝም በይ። የቤት ስራ ማን እንዲሰራልሽ እንደዚህ ተጎልተሽ? ኒቪን የመጣች አይደል እንዴ? አሁን ያልኩሽን አርግ፣ እረፍት ላርግበት። ደግሞ እናንተ እኔ ላይ ትበረታላችሁ። ሄሎ አንቺ የት አባሽ ነሽ? ቤት እየመጣው ነው። ነይ እባክሽ፣ ማሚ እያበደችልሽ ነው። ለምን? እቃውን ሳታጥብ እንዴት ወጣች ብላ ነው። እና አንቺ አታጥቢም እንዴ? እኔ አላቅልሽም። በይ ቶሎ ነይ። ስሚ ሚጋን፣ ሲል አምላክ ምን? ሲል አምላክ ወደ እኔ እየመጣ ነው። እሺ በቃ ሄሎ ሄሎ። It's the one and only Digo Double G. Snoop Dogg. La da 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 da. You know I'm out with the D.R.E. እንዴት አባቷ ነው የምታምረው? ቆንጆ ነች በጣም። ምሳ ጋብዘኝ እያልከኝ አልነበር? እና ምን አገናኘው? ስልኳን ከተቀበልካት ጋብዛለሁ። ማን እንደሆንኩ ረስተኛል መሰለኝ። መጣሽ። ይቅርታ እናት። አቤት። የንግስት መልክ ይዘሽ ሰፈር ውስጥ ምን ታደርጊያለሽ? ምን ነው? ለክብርሽ አይመጠንም ብዬ ነው። እውነት? አዎ። ለማንኛውም ቃል እባላለሁ። ሌላ ጊዜ ሻይ ቡና እንድል ስልክሽም ሰጪኝ ደስ ይለኛል። እሱን ይላከ ወንድ ኮን ካንተና ብለሃልሽ በለው። ያማታል እንዴ? ትተዋወቃላችሁ እንዴ? ምን ነው? ስልክሽን ስጪኝ ስላት ላንተ መስሏት ነው መሰለኝ። ወንድ ኮን ራስና በለው አትለኝም መሰለህ? ያማታል እንዴ? ሰዓት ባክናኒት የታባታቸው ሰራውላቸው ሴራ አንድ። ዛሬማ ጉድሽን አይቺ ነው የምወጣው ከዚህ ቤት። አንቺ ጅላንጭው። እሺ ገና ሳየው ልቤ ሳት እንደነካው ላስቲክ ቀልጣል። እሺ የኔ አና አሃ ነው ማሚ ሂጂ ወደዛ እባክሽ። ቆይ ይሄ ጉድሽ ነው አልማ የሚባል ነገር ያምሻል እኮ። በየራሽ ጉዳይ ነው ሄጃለሁ። ሂጂ እሺ፣ የራሽ ጉዳይ ግን መግባት ይቻልሽ። ሃይ ሚጋን። ሄይ እንዴት ነሽ? አለሁ። እንዴት ነህ? አለሁ። አይ ቲንክ ባለፈው ስልክሽን የጠየኩሽ ለኔ ነው መሰለሽ። ማለት ጓደኛዬ ስልክሽን ጠይቁሻል ነበር? አዎ። ያኔ ለኔ ሳይሆን ለራሱ ነበር የጠየቀሽ። ኢትስ ኦኬ። ሁለታችሁም አልወለላችሁም፣ ግን ባንተ ያምር ነበር። እንዴት? የዛኔ አውርተን ስለነበር በዛ ምክንያት ብቻ ኖርማል ነበር። እኛ እንኳ ሲዘን ነበር። ለዛ ነው። ምን? ኖ እንዳሰብሽው ሳይሆን በቃ እንደዚህ እንደምታስብ ባቅ ኖሮ። ኧረ እባክሽ እንደምታስቢው አይደለም። ተረጋጊ እንጂ። ስማኝ፣ አሁን በሴት ቁማር መጫወት አላቆማችሁ? ማትረባ። ቢያንስ በትክክል አንዴ አዳምጪ። የስ ሲላማክ ሃይ፣ እንዴት ነሽ? እህቴ ምን ሆና ነው? እኔ እንጃ። እስኪ ጠይቂያት፣ ተናዳለች። እሺ በቃ እንገናኛለን። እሺ። ምን አይነት ቀውስ! እሺ ዛሬ ማን ነግሪኝ? እስኪ ደክሞኛል፣ በእናትሽ ተይኝ። ምን አለ ምን ነግሪኝ? ወይስ እየደበቅሽ ነው?
ያምሻል እንዴ? ምንድነው ለወሬ እንደዚህ የምትሆኚው? መስማት ፈልጌ ነው። እሺ እነዛ ከሆነ ለወሬ ሟች ነኝ በይ። ከዛሬ ምን ነበር ታመጫለሽ? እኔ ላንቺ ጊዜ እንደዛ ነኝ። እንግዲህ አንቺ ነው ምርጫው፣ አይመለከተኝም። ነው ነው። እሺ በቃ ሰጥሻለሁ። አይ ነይ ውረጅ። እሺ ይኸውልሽ ሰራልሻለሁ። እሺ ሲጀመር ቆይ አንተ ለምን እንደዛ? እኔማ ቀለል አድርጌ ልግባባት እየሞከርኩኝ ነበር። እኔ የምልህ ቆይ ለምን ቤቷ ሄዳ አታወራት? ያማል እንዴ? ምን ይሁን ብዬ ነው ቤቷ ድረስ የምሄድ? እሱን ለአንተ መናገር አይጠበቅብኝም። በቃ እኮ ለዚህ ነው ብሬን የሰጠሁሽ። እንግዲህ አስገደደሽ የለ ራስሽ ፈልገሽ ነው። ውይ ሚጋን ካልሰራውልሽ እኔ ኒቪን አይደለሁም። እሺ እሰይ ሂጂ ክፈቺ በሩን እባክሽ። ሄይ ኒቪ። ሰላም እንዴት ነሽ? ሚጋንን ማግኘት ፈልጌ ነበር። አለች ልጥራልህ። ቆይ ስሚ ሚጋን ሲላምላክ በር ላይ ነው። በር ላይ ነው። አንቺን ፈልጎ ነው የመጣው ነው። እሺ ቆይ። አቤት። እስካሁን አልተረጋጋሽም? አልተረጋጋውም። ባለፈው ለተፈጠረው ነገር ስማ፣ እንደ ባለፈው እንደምታስቢ አይደለም ምናምን ልትለኝ ከመጣ ጊዜ ባታባክን ይሻላል። እንደዛ ባታስቢ ደስ ይለኝ ነበር፣ ግን እንደፈለግሽ። ማንም ትቶኝ ሄዶ አያውቅም። እኔ ሄዳለሁ። ኧረ በጣም ጥሩ አሳያለሁ። የኔ እህት እባክሽ ቀስት ያለሽ የሰጸጉር እኮ ነው። ምን አሳመምሽ ልትይ ነው? ኧረ ምን አድርገሽኝ ያመኛል? እባክሽ እንግዲህ ካልፈለግሽ ተነስተሽ መሄድ ትችያለሽ። እሺ በቃ ቀስ ብለሽ አስተካክዪው። በይ ከሱ በፊት ከሱቆ ካይዘሽልኝ ነኝ። እንዴ እንደዚህ ሆኚ? እኔ ጂን እየደከመኝ ነው እና ምን ኮካ ያስፈልገኛል። ወይ ሚጋን መጣሁ በቃ። ኦ ይቅርታ። ኢትስ ኦኬ ችግር የለውም። እሺ በቃ እኔ ልሂድ። ገና ሳትመጣ ምን አባቷን ይቺ ልጅ? አይ ልሂድ በቃ። አቤት። ማን ጠራሽ? ያው እኔን ፈልገን የመጣኸው ብዬ ነው። ለምንድን ነው ደግሞ የምፈልግሽ? ሜቢ መሽለጥለኝ ስለሄድክ? አይ ደግሞ አንቺን ብዬ አልመጣሁም። እንደዛ መስሎሽ ከሆነ ደግሞ ተሳስተሻል። እና ምን ልታረግ መጣ? ቻው። ያማል እንዴ? ምን አለሽ? አንቺ ደግሞ ወደዚህ ጀባ ሳታነጂ ዛሬም አልነገርሽም ልትይ? ምንም ደህና ነገር አላወራንም። ይሄ ላችሁ ግን የትም አይደርሳችሁም። እረፉ። ስም በይ አንቺ። ቆይ ቆይ መጣሁ ልክፈት በሩን። አቤት እንዴት ነሽ? እህትሽ አለች እንዴ? አለች። ለምን ፈለካት? አይ አንዴ ላውራት ፈልጌ ነበር። ትጠሪልኛለሽ? ያመታል እንዴ? ምን ልርዳ? የሆነ ነገር ላውራሽ ፈልጌ ነበር። ምንድን ነው? አንቺና ሲላ በእኔ ምክንያት ተጣልታችኋል መሰለኝ። እና ምን? አይ ምንም፣ ቤት እንድታወርዱ ብዬ ነው። ምን አገባህ አንተ? አረ ለእናንተ ብዬ ነው። አይመለከትም። ደህና ዋል። አይመለከትሽም። አይኔ ሚጋን ማን እንደሆንኩ አሳያለሁ። አረ ዛቻውን ትተሽ ብትረጋጊ ነው የሚሻለው። አልሰማሽኝም? አይመለከትሽም። እሺ ዝም። ቆይ እሺ ምን ላድርግ? ምን ይዘጋሻል? ተናገሪ እንጂ። አይመለከትሽም አላልሽም? ቀልድ አይደለም ያዝነው። እሺ እሱን ትታሽ መላ ፈልጊ። እኔ ያሰብኩት ነገር አለ። ምን? ስማኝ በደንብ አሽኮርመኝ። እሺ ለሱ እንዳታስቢ። እኔ የምልህ የስራ ፈት ጓደኛ የለም እንዴ? ማን ነው? መቼም አንድ ስራ ፈት ጓደኛ ነው ያለህ አይደል? ያምሻል ሴትዮ። ኧረ ቢያንስ የምታወሪው ነገር ወቂ። ሴትዮ ካልከኝ ቀር ፍቅረኛዬን ተዋወቀው። እንዴት ሆነልሽ? የለም ማለት አላገኘሁትም። አይ ኪሳራ። ጭራሽ ነው ማልቶ። በይ ገብተሽ ምግብ ስበይበት ይለቅሻል። አፈር አባሽ ቢ ገብቼ ልተኛ እንዳቀሰቅሽኝ። እሺ ነግሬሽ ነበር እኮ እልህ። በቃ ከዛ ቶሎ ትሄዳለህ። ችግር የለውም ለዛሬ ብቻ እኮ ነው።
እሺ እንደዚህ አይነት ነገር ውስጥ ግን ባልገባ ደስ ይለኛል። ከዛ ተመተፍ ምን ዘራራ ምን ጣጣ አለው ከከፈሉ? ስማ ግን በደንብ እስኪሸቅል ድረስ እንዳታስባትሽ። ምን አግብቶኝ ነው እንደማይ አንተ ብቻ ሸቅል። ሚጋን ጉድሽ ፈላ። ሚጋን አንቺ ሚጋን ምንድን ነው ያስጮኸሽ? ባለፈው ያወራነውን ልጅ የሲናና ጓደኛ እያናገረው ነው። አቀልጅ አመሻ እንዴ? ለምንድን ነው የምቀልደው? ሁሌ የሚቆምበት ቦታ ላይ እያወሩ ነው። አይ አለቀኝ በቃ። አተ ሚስት መጣችልኝ። ስማ በቃ እንዳልኩሽ አንበስ የኔ ፍቅር ምን እየሰራ ነው እዚህ? ሰፈር ውስጥ የሚያስቸግረኝ ሰው ካለ እየጠየኩት ነበር። የኔ ወንድ ምን ሆነ ነው? ለምን አትሄድም? ከቀደም ጀምሮ እኮ ጆሮዬን አልነቁርኩም። የጠየቀን ለምን ዝም ብላ ትመልስለት? ሲጀመር አንቺ ጤና ቢስ ነሽ እና ደግሞ እዚህ የመጣችሁ አረብሹንሽ ስታስጥ። ወይኔ ሚጋን የማንም ወጥጤ መጫወቻ ነው። እሱ ለኔ ተይው፣ እኔ ፊክስ አደርገዋለሁ። ብቻ ምን አለብህ? እኔ ተመችቶኛል። እሺ አጅሬው አሺ ጉዴን ሰማ። አሁን እየነገረኝ ነበር። የወሬ ፍቅርህ ግን ምን አደረኩ? ባልነግረው ራሱ መተህ ልታዋርደኝ ነበር አይደል? ምን ጓደኛ አይደል እንዴ? እሱን ተውትና እድሜዋ ረጅም ነው፣ መጻት ይችላችሁ። ማ በል የእሷ ፍቅረኛ በል፣ ምክንያት አንፈልግ። በል እንግዲህ ይመችል። የኔ ፍቅር እዚህ ምን እየሰራ ነው? ባለፈው ስለማን እያወራሽ እንደነበር ማወቅ ፈልጌ። እኔን ነው አይደል የፈለግከው? ስለዚህ እኔ እናንተ ብቻ ነው። ለአንድ ተራ ሰው ብለህ እዚህ ድረስ መምጣት የጠበቀብን ነበር። ምንድን ነው የፈለግከው? ቆይ ለምንድን ነው ይቅርታ። እሺ ፍቅር አንዴ ላውራ። ቆይ ራስሽን እንዴት ነው የምታየው? አይመለከትም። እንደ ሐሳብ ብትነግሪኝና ብናውቅሽ በጣም ጥሩ ነው አይመስልህም? አንተ ደግሞ በማይገባ ነገር ጥልቅ አትበል። እሱን ትተሽ ይሄንን ፍቅረኛ ተብዬሽን ወደዛ ተችል። ሲጀመር ከእናንተ ጋር መሆን ራሱ አይመጥነውም። የኔ ፍቅር አልጨረስክም? እናቴ የሚገባልኝ ብር አለ፣ ከሱ አካፍልሻለሁ። መጣው አንዴ መጣ። ለማንኛውም አትቅበጭ። ባዮኔን ተግባር የሌለው ዛቻሽን ለመተው ናሊድ እመኔ ዛቻ ብቻ አይደለም ተግባሩንም በቅርቡ አሳያለሁ። ቆይ ምንድነው ችግራችሁ? አይመለከትም። ይቅርታ እሺ፣ አናዶኝ ነው እና እስከ ቤት እየሸኘሁሽ ነው። ችግር የለውም ብቻ መሄድ እችላለሁ። በእናንተ ጽፍ ተመቿ። እባክህ ያርግለት፣ ለፍቷል። አንተ ራሱ እልህን ብትቀንሰው መልካም ነው። ምን አልኩ ደግሞ እኔ? መለከተኝ። ስማ ለምን ዛሬ አነዝጋቱ? ፒስ እሙዬ ምንድነው እንዲማማር ተገቢ ነው? ዛሬ ወዴት ነው እንደዚህ አምሮብሽ? እባክሽ አውሪን እንጂ። ቀሚስ ለብሰሽ ስላማረብሽ ልትኮሪብን ነው እንዴ? ስላማረብሽ? ወይኔ አይዞሽ ነይ ተነሽ። ያንተን እርዳታ አልፈልግም። ቢያንስ ለዛሬ ልሽን ተይው እስኪ። አትሰማኝም? ያንተን እርዳታ አልፈልግም። አይዞሽ። ለምን ወደ ቤት ተመለሰሽ ጫማ አትቀይሪ? አይመለከትም። ስራ ፈት። አንተ በጣም አሟታል መሰለኝ። ምን እየተጨነክላት ባልሆነ ማለቴ አሟታል ብቻ እኮ ነው ያልኩት። አይ በሉን የለ ቻው በቃ። ሻው ምንድን ነው የሚሻለኝ? ሁሌ ኪሳራ